እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። በርህራሄና በዘላለማዊ ፍቅሩ ከልጆቹ ያልተለየ እግዚአብሔር አምላካችን በነገር ሁሉ የተመሰገነ ይሁን። እንኳን አደረሳችሁ። ለምኑ ነው? ለዚህ ቀን ለእግዚአብሔር ክብር ይሁን። እንኳን ህይወታችንን በዚህ ሪትም ቃኘው እግዚአብሔር። ቅድም ይነሳ ነበር በጸሎት መካከል አይደል? ቀድሞ እንደዚያ ነበርና አይደል? እንደዚያ ነበር እንደምናውቀው። አሁን አንገልጽም፣ ባንገልጽም ግን ይገባናል። ያመለጠ የዳነ ማንነታችን ይረዳዋል። ስለዚህ ከዛ ማንነት የወጣንበት ለሐሳቡና ለፈቃዱ ለተለየንበት ቀን ያደረሰን ጌታ ይባረክ። እዛ የሐዋርያት ሥራ ላይ ምዕራፍ 1 እንዲህ ይላል አይደል? የገሊላ ሰዎች ሆይ ይላል፣ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ይመጣል። ጌታ ኢየሱስ ይመጣል። ሌላ አዋጅ የለንም። ምክንያቱም ነገሮቻችን ሁሉ ተሰርተው ያለቁልን የእግዚአብሔር ልጆች ስለሆንን አንድ የምንጠብቀው ተስፋ አለን፣ እርግጠኛ የሆንበት። ምክንያቱም በምድር ብዙ እርግጠኛ ነገሮችን ይዘን ነበር። በምድር ብዙ እርግጠኛ ነገሮች አሳርፈውን ነበር። ነገር ግን ብዙ እርግጠኛ ነገሮች ረፍት ነስተውናል። ብዙ እርግጠኛ ነገሮች ከእጃችን ጠፍተዋል። ዛሬ ትውስታቸውን በአይምሮአችን የለም፣ በልባችን ውስጥ ምንም ስፍራ የላቸው። ነገር ግን በዘመናት መካከል ሲንከባለል የመጣው ይሄ የ2000 ዘመን ተስፋ ዛሬም እንዲህ በቅርበት እያየነው ነው። የጌታን መምጣት ቋንቋ የለንም ከዛ ውጭ የምናሳጥርበት እንጂ በደጅ ነው ይላል አይደለ? ያኔ እኮ ዛሬ 2000 ዓመት ነው በደጅ ነው የተባለው። ዛሬ ምን እንበለው? ባለፈው እንዳልኳችሁ ነው። የዘመኑ የሙሽራ ስርዓት እንዲህ ያደርጋል አይደለ? እህት ሚዜዎች እንዲደረደሩና ሙሽራው ሙሽራይቱን እንዲህ እያያት፣ ነገር ግን የሚገባበትን ቦታ ያሳጡታል። እንዲህ እርስ በርስ እየያዙና ይፈልጋል እንደዚህ ወደ ሙሽራዋ ለመግባት የያዘውን ስጦታ ይዞ፣ ግን መግባት አይችልም። ለምን? እንዲህ ዙሪያዋ ታጥሯል። ያያታል በቅርበት እና አንድ እንትን ይፈልጋል፣ ወይ ደካማ ጡንቻ ያለውን፣ አለበለዚያ ደግሞ ክፍተት ይፈልጋል። በዛ በኩል ድንገት ሳያስቡ ጥሶ ይሄዳል። የሙሽሪትና የክርስቶስ ነገር በእንደዛ አይነት ሁኔታ መታየት ውስጥ ያለ ይመስላል። ክርስቶስ ኢየሱስም በብዙ ነገር እንዲህ ፊት ለፊት እያየ ነው፣ እየተመለከት ነው። ነገር ግን ድንገት ሳናስበው እንደዛ ነው መምጣቱም እንደዛ ነው ይላል አይደል? ያ ጌታ ድንገት ስለሆነ፣ ስለዚህ ምናልባት የሚመጣበት ወገን ይኖራል። እግዚአብሔር ለዛ ነው እኛን ያቆመን፣ የሚመጣበትን ወገን እንዲመጣለት ለማድረግ። ለእኛ ግን ይመጣልናል። ጌታ ኢየሱስ ይመጣል። በቃ በምንም ነገር አንመካ። ክብር ለእግዚአብሔር ይሁን። ስለዚህ ይሄንን እያሰብን እግዚአብሔር ዛሬ ደግሞ ለሁላችን ምን መልእክት አለው? እግዚአብሔር ምን ይለናል? ከሰበሰበን መቼም ዝም ብሎ አይተወንም አይደለ? ክርስቶስ ኢየሱስ በስጋ ይመላለስበት በነበረው ዘመን እስካሁን ብዙ ሰዓት ከኔ ጋር ሆነዋልና እንደዚህ ሆነው ዝለው በመንገድ እንዳይወድቁ እንዲሁ እንዲሄዱ አልፈልግም አለ። ታዲያ ምን እንስጥ አሉ። አሁን ቦታው ምድረ በዳ ነው። እንደው ሳንቲም እንኳን አሰባስበን 200 ዲናር አሉ። በጣም ትልቅ ገንዘብ ነው። እንኳን ያኔ ዛሬ 200 ዲናር የዛን ያህል እንኳን እንጀራ ቢገዛ ለዚህ ህዝብ አይበቃም አሉት። እና ምንድነው ምን አለ ሲል ያለው እንደዚህ በጣም ጥቂት ከሆኑ ግሩፖች ውጪ ሊሆን የማይችል ነገር ነው። እሱን አምጡት አለ። ግን ትልቁ ሐሳብ ምንድነው? በምድረ በዳ ዝለዋልና ብዙ ሰዓት ቆይተው እንዲሁ እንዲሄዱ አልፈልግም፣ ምክንያቱም በመንገድ ሊወድቁ ይችላሉ አለ። ጌታ ዛሬ እያንዳንዳችንን እንዲህ ነው ይላል። ዝለን መተናል። የመጣነው ግን ወደሚያሳርፈው ጌታ ነው። ስለዚህ ምን ሄደው ደግሞ ወደሚያዝነው ወደሚያደክመው ዓለም ነው። ስለዚህ እንዲሁ እንድንሄድ አይፈልግም። ምናልባት ስላፈለፈን ነገር እናመሰግናለን፣ ስለሚመጣው ነገር እንጠብቃለን። አሁን ስላለንበትም ሁኔታ እንድንበረታ እግዚአብሔር በወደደው መልኩ ሐሳቡን ይነግረናል። ስለዚህ
እኔም ቆሜ እናንተም ተቀምጣችሁ ሁላችንም እንዲህ እግዚአብሔርን ነገር እንሰማለን። የዮሐንስ ወንጌል ምዕራፍ 2 ላይ ያለ ሐሳብ አነባለሁኝ። እንዲህ ይላል፣ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ለእግዚአብሔር ክብር ይሁን። እንደ ርዕስ አንድ ነገር እንይዛለን። መልካሙ ነገር ለምን ዘገየ? ግልጽ ነው ሐሳቡ። መልካሙ ነገር ለምን ዘገየ? እስኪ እያንዳንዳችን እናስብና በኋላ ማጠቃለያው ላይ እግዚአብሔር የሚያስተምረንን ነገር አንድ ነገር ጨብጠን እንድንወጣ ስለምፈልግ ምንድነው እያንዳንዳችን መልካም ብለን በየግላችን ፕላን አድርገን የምንንቀሳቀሰው አጀንዳ አድርገን የያዝነው ወይም ከእግዚአብሔር ጋር የምንጠባበቀው? እንደዛ ነው የሚሆነው አይደል? የአንዳንዶቻችን መልካም ነገር ከአይምሯችንና ከጉልበታችን ጋር ሊሆን ካለን ነገር ጋር ሊሆን ይችላል። የአንዳንዶቻችን መልካም ነገር ደግሞ ከሰማይ ሊሆን ይችላል አጀንዳው የምንጠብቀው። ስለዚህ እያንዳንዳችን ይብዛም ይነስም አንድም ይሁን ከአንድም በላይ የምንጠብቃቸው መልካም ነገሮች አሉ። የምንጠብቃቸው መልካም ነገሮች ግን ቅድም ከያዝነው አጀንዳ በላይ አይሆኑም። ከክርስቶስ ኢየሱስ መምጣት በላይ አይሆኑም። ያ ሁላችንም የምንጠብቀው ነው። ግን ከዛ በታች በሆነው ነገር እያንዳንዳችን የምንጠብቀው መልካም ነገር አለ። ግን ለምን ዘገየ? አሁን ጉዳዮቻችሁን ከጌታ መንፈስ ቅዱስ ጋር እያሰባችሁት ነው? እያያችሁት ነው? ክብር ለእግዚአብሔር ይሁን። እንግዲህ እንደዚህ ከታመንን ጌታ መንፈስ ቅዱስ የወደደው ለዛሬ የሆነውን መልእክቱን ይነግረንና መነሻችን ላይ እንዳልነው በቀጣይ እነዚህ መልካም ነገሮች እነሱን እያሰብን እንዳንደክም እንዳንዝል አቅም የሚሆነንን ስንቅ እግዚአብሔር ሊሰጠን የታመነ ነው። ስለዚህ ይነግረናል። የወደደውን ነገር እንሰማለን ባሪያዎች በፊት ሆነ። ስለዚህ ይህንን ሐሳብ ስንመለከት ስለ አንድ ሰርግ ነው። በኢየሩሳሌም ስለነበረ ስለ አንድ ሰርግ ነው የሚናገረው። ያው የሰርግን ባህሪ እናውቃለን። በሰርግ ባህሪ ውስጥ ጥሩ የሚባለው ነገር መልካም የሚባለው ነገር ሁልጊዜ ምንጊዜ ነው የሚቀርበው? ከፊት አይደለ? ሙሽሮቹ ቀድሞ ያነሳሉ ከነ ሚዜዎቻቸው፣ ከዛ አጃቢዎች፣ ከዛ ደግሞ እንዲሁ እንዳለው ደረጃ በዛ ደረጃ የሚቀርቡ ሰዎች እንዲያገኙት መልካሙ ነገር ሁልጊዜ ፊት ለፊት ነው የሚሆነው። እዛ ጋር የሚሆነው እንዲሁ አይነት ነገር ነው። በሰርግ ውስጥ ምንጊዜ ጣፋጩ መብልና ጠንካራው መጠጥ አይደለ? የሚጠጣው ነገርም ከሆነ እንደዛ ቀዳሚ ነው። ይሄ ካለቀ በኋላ ምንም ጥያቄ የለውም። ሰርገኞቹም ወይም ድግሱን ያዘጋጁት ሰዎች ከዛ በላይ ምንም ሊያደርጉ ስለማይችሉ ያለውን እየተባለ በቃ እዚህ ላይ እንደሚናገረው መናኛውን ነው ያለው አይደል? መናኛ በሌላ መልኩ ስለምንጠቀምበት ነው፣ ግን አይደለም። መናኛ ማለት ከዛ ከመጀመሪያው የወረደ ነገር እኛ ቅራሪ እንደምንለው ወይም ደግሞ በሌላ መልኩ እንደምንገልጸው አይነት ነው። እሱ ይከተላል። በዛም ሰርግ ቤት እንዲህ ሆኗል። ነገሮች ተከናውነዋል። መልካሙ ነገር ቀድሞ ነበረ።
ሰዎች ተጠቀሙ። እንግዲህ የታደሙት ሰዎች ምን ያህል እንደሆነ ባይገለጽም ግን የታደሙት ሰዎች ያንን ነገር ጨረሱ። ያንን ነገር ከጨረሱ በኋላ መናኛውም አልቋል። ከዛ በኋላ አንድ ነገር ሆነ። በዚያ ሰርግ ላይ የታደሙ ሰዎች ነበሩ። የኢየሱስ እናት ይላል። ድንግል ማርያም በዛ እንደነበረች ይናገራል። ከዛ በኋላ ኢየሱስና ደቀ መዛሙርቱ በዚያው እንደታደሙ ይናገራል። በዚህ የዓለሙ የመስተንግዶ ስርዓት ውስጥ ሰዋዊ ሕግ ስለሆነ በዚህ አይነት ሁኔታ እነዛ ደጋሾች ያላቸውን ነገር ሁሉ ጨረሱ። ስለዚህ ምንድን ነው ሊሆን የሚችለው? ምንም ጥያቄ የለውም። ከዛ በኋላ ማፈር ነው አይደል? ብዙ ተጠሪ ኖሮ ለተጠሪው ባልደረሰ ነገር መካከል ላይ ነገሮች ሲቋረጡ ያው ሰዎችን ልብ ያሳዝናል፣ ወይም ደግሞ ለነቀፋ ይዳርጋል። አንዳንዶቹ ያለ አቅሙ ጠርቶም ከአቅም በላይ ተንጠራርቶ ብቻ ብዙ ነገሮች የሚባሉ ነገሮች ሊኖሩ ይችላሉ። ይሄ ሰዋዊው ሕግ ነው። ይህ ሰዋዊው አመለካከት ነው እና የዓለሙ የመስተንግዶ ስርዓት ነው። ግን በዛ መካከል ላይ ሰዋዊውን አሰራር የሚሽር ነገር ተከሰተ። ለእግዚአብሔር ክብር ይሁን። ምክንያቱም በዛ ድግስ ውስጥ ኢየሱስ ከደቀ መዛሙርቱ ጋር አለ። የሰው መልካም የሆነው የሰው ጠንካራ የሆነው አለቀ። የሰው መናኛ የሆነው ነገር አለቀ። ነገር ግን ይህ በሆነ ጊዜ የዘገየው መልካሙ መጣ። ነው የሚለው ያው ንባቡ ላይ እንዳየነው ውሃ ነው የተሞላው አይደል? ውሃ ተሞላ። ውሃው ግን ሰዎች ካዘጋጁት ወይም ሰዎች ከደከሙበት ከዛ መልካም ጠንካራ ከሚባለው ነገር የበለጠ ሆነና ምን ተባለ? ሰው ሲደግፍ ቀድሞ መልካሙን ያቀርባል። ከዛ በኋላ ሰዎች ከተሳከሩ በኋላ በሰርጉ ውስጥ የሚከሰት ጉዳይ ስለሆነ ሰዎች ከተሳከሩ በኋላ ማንኛውም ስለማያውቁ የተሰጣቸውን ነገር ስለሚበሉ ስለሚጠጡ እንደዛ ያደርግ ነበር። አንተ ለምን መልካሙን እስካሁን አቆይኸው አሉት። ነገር ግን ምን ይላል? ሙሽራው ይህ ከየት እንደመጣ ስለማያውቅ ምንም ሊናገር አልቻለም። ጌታ ኢየሱስ ክርስቶስ በዛ ስለነበረ ይሄ ነቀፋ ይሄ ጉድለት ተሞላ። ክብር ለእርሱ ይሁን። ይህ ጌታ ኢየሱስ ክርስቶስ በዚያ ስፍራ የነበረበት የእግረ መንገድ ስራ ነው። ይሄኛው የእግረ መንገድ ስራ ነው። ዋናው ዓላማ ጉድለትን ከመሙላት ያልፋል። ጌታ የኢየሱስ ክርስቶስ ዋናው ዓላማ ጉድለትን ከመሙላት ያልፋል። ልክ ነው፣ ሀፍረት ተከድኗል። ልክ ነው፣ ብዙ መትረፍረፍ ሆኗል። ምክንያቱም እንደ አይሁድ ልማድ 6 ጋኖች ነው የሚለው አይደል? አንዱን ደግሞ 2 ወይም 3 እንስራ ይዛል አለ። እንግዲህ በትንሹ እንኳን በ2 እንስራ ብናበዛው እኮ 6ቱ 12 እንስራ ነው። 12 እንስራ ትንሹ እንስራ አይደል? 12 እንስራ ወይን መልካም ወይን በዛ ስፍራ ተገኝቷል። ይሄ ደግሞ መሙላት አይደለም መትረፍረፍ ነው። ሰዎቹ እንደዛ ያዘጋጁ አይመስልም። ምክንያቱም ወይን ለማዘጋጀት የሚወስደውን ነገርና ያለው ፕሮሰስ እጅግ አድካሚም ጊዜም የሚፈልግ በመሆኑ እንዲህ አይነት ነገር በመትረፍረፍ ይሄንን አስተካከለና ትልቅ ነገር ግን መጨረሻ ላይ ተናገረ። ይሄ እግረ መንገድ ስራ ቢሆን ዋናው ዓላማ ጌታ ኢየሱስ ክርስቶስ ምን አደረገ? ክብሩን ገለጠ። ደቀ መዛሙርቶችን በእርሱ አመኑ። ክብር ለእግዚአብሔር ይሁን። የጌታ የመጀመሪያው ተአምር ሆነና ክብሩ ተገለጠ። በዚያ ክብር ውስጥ ደግሞ ከየስፍራ የመረጣቸው ከሱ ጋር በዚያ የታደሙ ደቀ መዛሙርት ነበሩ፣ አመኑ። ከዛ በፊት የተከናወኑ 2 ነገሮች ነበሩ አይደል? መጀመሪያው ድንግል ማርያም ወደ እሱ ስትቀርብ ምንድነው ጥያቄውን ስታቀርብ ያላት? ከአንቺ ጋር ምን አለኝ አለ። ሁለተኛው ደግሞ ጊዜ ገና አልደረሰም። ምናልባት አሁን ብዙ ዘመን የተከራከርንባቸው ክርክሮች ስለሆኑ ብዙ ሀሳቦች ስለሆኑ ወደዚህ በፍጹም አንገባም። እኛ ከመልእክቱ ጋር ነው ጉዳያችን።
የራሱ የሆነ በነገር መለኮት አፈታት የራሱ የሆነ ነገር አለው አይደል? ዛሬ ደግሞ የሆነ ነገር ብል አይ ነው ይላሉ የሚሉ ይኖራሉ እዚህ ውስጥ። ይሄኛው ምንድነው አፖፋቲክ በሆነ ትርጉሙ ይላሉ፣ ካታፋቲክ በሆነ ትርጉሙ ብለው ቴዎሎጂ ተማሪዎች ስላሉ ሌላ ነገር ሊነሳ ይችላል። ግን ይሄ ሁለት ነጥቦች ተነስተዋል። ነገሩ ግን ይህ ከተባለ በኋላ ጌታ ኢየሱስ ክርስቶስ ይህን ከተናገረ በኋላ የማቅለል ወይም ደግሞ ነገሩን ችላ ማለት እንዳልሆነ ወዲያው ዝቅ ብሎ ያለው ነገር ይነግረናል። ይህ ከተባለ በኋላ ምንም ክፍተት ሳይኖር ምን አለች ድንግል ማርያም? ያው በልቧ ተጠብቀው ነበር ይሌለ በልቧ የምትጠብቅ ታላቅ ሴት ናት። ስለዚህ ይሄ ቢሆን ኖሮ ያንን ምላሽ አትሰጥም ነበር። ምን አለች? የሚላችሁን ሁሉ አድርጉ አለች። አድርጉ ነው ትልቁ ነገር። ከዛ በኋላ ከዚህ ሐሳብ ተነስቶ ምንም ክፍተት እንደሌለ ጽሑፉ ይነግረናል። ስታነቡት ምንም ብዙ እንትን የሚለው ነገር የለም። ምክንያቱም ጉዳዩ ደግሞ የሰርግ ጉዳይ ስለሆነ እንዲህ ክፍተት የሚሰጥም አይደለም። ሰርግ ነው፣ ያው ታዳሚ ቦታ ይዟል፣ ተፈላጊው ነገር ስላለቀ የሚላችሁን አድርጉ እንዳለች ጌታ ኢየሱስ ክርስቶስን በዚያ ስፍራ የነበሩ እንዳይወድ ልማድ የነጹትን እነዛን 6 ጋኖች ተመልክቶ ነው ውሃ ሙሏቸዋል። ምክንያቱም ለዛ ጊዜ አይፈልግም። ለምን? እንዳይሁድ ልማድ እነዛ የነጹ ጋኖች ስለነበሩ። ግን ምንድን ነበሩ? የነጹ ቢሆኑም ለጊዜው ባዶ ነበሩ። ስለዚህ ውሃ ሙሏቸዋል፣ እስከ አፋቸው ተሞሉ። ለዚህ ነው ጌታ ኢየሱስ ክርስቶስ ሲመለከት የተዘጋጀ ማንነትን ይፈልጋል። በተዘጋጀ ማንነት ውስጥ የጌታ ስራ ለማለፍ እጅግ በጣም ቀላል ነው። አንዳንድ ነገሮቻችን ሊያዘጋጁ የሚችሉት ምናልባት ራሳችንን የምናይባቸው ሁኔታዎች ሊኖሩ ግድ ነው። ስለዚህ ይሄን ካደረገ በኋላ ያልኳችሁ እዚህ ጋር ትልቁ ነገር የምንይዘው የጌታ የኢየሱስ ክርስቶስ የመጀመሪያው ተአምርና ከዚህ የተነሳ የተከናወነው ነገር የተከታዮቹ በተለይ ደቀ መዛሙርቱ በእርሱ ማመን ነው። መጽሐፍ ቅዱስ በአብዛኛው ክፍሉ በብዙ የዘገዩ መልካም ፍጻሜ ያላቸውን ነገሮች የሚነግረን መጽሐፍ ነው አይደለ? እናውቃለን። የመጽሐፍ ቅዱስን ታሪክ ስናየው ብዙ መልካም ነገሮች እግዚአብሔር ተስፋ ይሰጥና የራሱ ጊዜ እስኪደርስ ይዘገያል። እግዚአብሔር ሲመጣ ግን አሁን ባልነው መልክ እንደዚህ ነገሮችን የመጠበቅን ነገር ወደ መልካም ቀይሮ ወደ ሌሎች የሚተርፍን ነገር ከዛ መጠበቅ በኋላ ያደርጋል። ብዙ የእግዚአብሔር ሰዎች ጠይቀዋል። ከነዚህ እንደው ለትምህርታችን እንዲሆን 2 ክፍሎችን እንድናያስባለሁ። የመጀመሪያው የመጽሐፈ መሳፍንትን እናውጣና መጽሐፈ መሳፍንት ምዕራፍ 6 ቁጥር 13 ላይ እንዲህ የሚል ቃል አለ። ያው ሙሉ ሐሳቡን የእግዚአብሔር ሕዝብ በጠላት ምርኮ ከተያዘበት ሁኔታ እግዚአብሔር ሕዝብ በጥፋት ለምድያም ከበባ ተላልፎ የተሰጠበትን ነገር የሚነግረን ሁኔታ ነው። ግን እዚህ ጋር እንዲህ ይላል፣ ጌዲዮንም አለ ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው ይላል። አሁን ጌዲዮን ጠብቋል ማለት ነው ከዛ በፊት ከሆነው ነገር የተነሳ። ምክንያቱም በየጊዜ ይመጣል፣ ምድያም ይመጣና በጣም ከፍተኛ ጥቃትን እያደረሰ ይሄዳል በእስራኤል ሕዝብ ላይ። ስለዚህ ከዚህ ነገር የተነሳ አሁን ያሉበት ከበባ 7 ዓመት ነው የሚለው 7 ዓመት ነው አሳልፎ እንደሰጣቸው የሚናገረው። በዛን ጊዜ ሁሉ በቃ ይህ ሰው ደክሟል፣ ይህ ሰው ዝሏል።
እንዲህ ከመምጣቱ በፊት ግን የሚሰማው ነገር ነበረ። የቀደሙት አባቶቻችን የነገሩን ነገር ነበረ። እግዚአብሔር ሕዝቡን በጸናች እጅ በብርቱ ክንድም ከባርነት ቀንበር አውጥቷል፣ ተስፋ ወዳላት ወደ ታላቂቷ ምድር አግብቷል እያሉ ይነግሩን ነበረ። ነገር ግን ያ ተአምራቱ ወዴት አለ? አሁን እግዚአብሔር ትቶናል። እግዚአብሔር ትቶናል። በሌላ ሁኔታ ያ እግዚአብሔር ያደርግ የነበረው መልካምነቱ ዘግይቷል ወይ? ማድረግ ከነበረበት ከዚህ በፊት ማድረግ ነበረበት። እግዚአብሔር ተስፋ የቆረጠ ሰው ንግግር ነው። እግዚአብሔር ያለው ነገር ግን ምንድን ነው? ጌዲዮንን ያለበት ቦታ አለ፣ እናውቀዋለን። የወይን መጭመቂያ ጉድጓድ ውስጥ ነው። እዛ ስፍራ ሲመጣ እግዚአብሔር አንተ ብርቱና ኃያል ሰው ነው ያለው ጌዲዮንን። እንደዛ ተስፋ የቆረጠ መልካሙ ነገር የዘገየበትን በአባቶች የተሰራውን ስራ እንደ ትዝታ የሚመለከተውን ሰው አንተ ብርቱና ኃያል ሰው ሂድ አለ። እስራኤልን ከምድያም እጅ እንድታድን እልክሃለሁ፣ ግን ስትሄድ በጉልበትህ ነው የምትሄደዋል። ይሄ ሰው አሁን እኔ እስራኤልን ለማዳን አለ ከዚህ ሁሉ ከበባ ማን ነኝ? ምክንያቱም የራሱን ነገር ተመለከተ። እሱ የወጣበት ነገድ የምናሴ ነገድ ነው። ምናሴ ደግሞ ታናሽ ነገድ ነው ከእስራኤል ነገዶች ሁሉ። ከዛ መጣና ቤት ውስጥ ራሱ ገባ። እሱ ያለበት የአባቱ ቤት ውስጥ ደግሞ ይሄ ሰው ታናሽ ነው፣ የሁሉ ታናሽ ነው። ስለዚህ እኔ ታናሽ ነኝ ከቤቴ ካለ ታላላቆች አሉ ማለት ነው። እንደው መስራት እንኳን ከቻሉ እግዚአብሔር ሆይ መጠቀም ካለብህ በትልቁ፣ እንደው መጠቀም ካለብህ ደግሞ በሚታወቀው ነገድ አልፈህ ይሄን ነገር ስራ። የሚታወቀው ነገድ ምናልባት ጦረኛ ሊሆን ይችላል፣ ምናልባት ጥሩ የጦር ልምድ ያለው ሊሆን ይችላል፣ ምናልባት ጥሩ የታጠቀ ሊሆን ይችላል። በዛ ውስጥ እንጂ አሁን ምናሴ ነገድ ውስጥ መጣህ፣ እንደገና እኛ ቤተሰብ ውስጥ መጣህ። ከኛ ቤተሰብ ደግሞ ታላላቆችን አልፈህ እኔን ታናሹ ምን ልታደርግ አለ። በእርግጥ ከአንተ ጋር ሆናለሁ። ምድያምን እንደው እንደ አንድ ሰው አድርገህ ምን ታደርጋለህ? ትመታለህ አለው። እንደ አንድ ሰው እንደምትመታ ምድያምን ትመታለህ አለው። ከዚህ በኋላ ያው ጌዲዮን ከእግዚአብሔር ጋር ተደራደረ አይደል? ተደራደረ እና ከዛ በኋላ አሞጣ። እሱ የሚያውቀው በጦርነት እግዚአብሔር እንዳሸነፈ፣ ብዙዎችን በጦር ሜዳ እንደገደለና እንደጣለ፣ ከዛ በኋላ ህዝቡ ወደሚፈልገው ነገር ወደ ተስፋይቱ ምድር እንዳገባ ነበር። ግን እግዚአብሔር አዲስ አሰራር ነበረውና 32,000 አይደል ቀንሶ 300 ተዋጊ ያስቀረው። እንግዲህ 31,700 ተቀንሶ ማለት ነው። በዚህ ሰው ምናልባት ጌዲዮን ከነበረበት ሁኔታ እነዛም 32,000 ሰዎች ላይበቁ ይችላሉ ብሎ የሚያስብበትም ሁኔታ ሊኖር ይችላል። ግን እግዚአብሔር አይሆንም እያለ 300 ሰው ብቻ አስቀርተው፣ በ300 ሰዎች ግን በውጊያ አይደለም እግዚአብሔር መስራት የፈለገው። እነዛም 300 ሰዎች የሚዋጉ አይደሉም። ምንድነው የሚያደርጉት? ቀንደ መለከት ይይዛሉ፣ ችቦ በማሰሮ ይይዛሉ። ከዛ በኋላስ ምድያምን ከከበቡ በኋላ በምድያም ዙሪያ ከቆሙ በኋላ ማሰሮን ይሰራሉ። የእግዚአብሔርና የጌዲዮን ሰልፍ ብለው ይጮሃሉ። በዚህ ጊዜ ይላል አይደል ምዕራፍ 7 ቁጥር 21 ላይ እግዚአብሔር ምን አደረገ ነው የሚለው? የሰው ሁሉ ሰይፍ በባልንጀራው እና በሰራዊቱ ላይ አደረገ። ተዋጋ እንዴ ጌዲዮን? ተዋግቷል? አልተዋጋም። ዘግይቷል አለ እሱ ቀድሞ። ያ የምትለው ተአምራት እግዚአብሔር ሆይ አዎ ሰምተናል፣ ግን ያ አሁን ተዘግቷል። ያ ፋይል ተዘግቷል። እኛም ተሰተናል ያለነው በዚህ ሁኔታ ውስጥ ግን በቃ ከሆነም ብሎ ከእግዚአብሔር ጋር ተደራደረ። እግዚአብሔር ሲያመጣው ራሱን የሚያል ከ32,000 ሰራዊት 300 ብቻ አስቀርቶበታል። በዚህ ውስጥ ይሄን አድርግ ሲለው አደረገ። ስለዚህ አሁን እግዚአብሔር እነሱ እንዲዋጉ አይደለም ያደረገው። ቢዘገይም እግዚአብሔር ሲመጣ የባልንጀራው ሰይፍ በሌላው ሰው ላይና በሰራዊቱ ላይ ሆነ ይላል። እግዚአብሔር አሰራሩ ልዩ ነው። ክብር ለእርሱ ይሁን። ስለዚህ ምናልባት ዛሬ እኛ የምንገምታቸው ጉዳዮች ሊኖሩ ይችላሉ።
ከነዛ ከዘገዩት መልካም ነገሮች የተነሳ እነዚህ ነገሮች ሊከናወኑ የሚችሉ ብለን ያልናቸው፣ ነገር ግን የምናመልከው አምላክ እርሱ ኤልሻዳይ ነው። ስለዚህ አንገድበው። ሰራዊትም ላይሆን ይችላል፣ የመሳሪያም ብዛት ላይሆን ይችላል። እግዚአብሔር ሳይዋጋም ሰራዊትም ሳያስከትት ማሸነፍ የሚችል አምላክ ነው። ክብር ለእርሱ ይሁን። እንዲህ በማድረግ የዘገየውን ነገር በተለየ ሁኔታ እግዚአብሔር በሕዝቡ መካከል አከናወነ። እንዲሁ ሌሎችን መጽሐፎች ስናይ እንዲሁ ብዙ የሚነግሩን ነገሮች አሉ፣ ብዙ የሚሉን ነገሮች አሉ። ነህምያም ያ የተሐድሶ ዘመን ላይ የነበሩ አገልጋዮች በእንዲህ አይነት ሁኔታ በብዙ ታሪክ ውስጥ አልፈዋል። ያው እናውቃለን። እዝራ፣ ነህምያና አስቴር እግዚአብሔር ከሕዝቡ ጋር ተሐድሶ ለማድረግ የተነሳባቸው ዘመኖች ስለነበሩ በዛ መካከል ብዙ ነገሮች ተከናውነዋል። ምክንያቱም ሕዝቡ ወደ ፈለገበት መንገድ የሄደበት የወደደውን ነገር አድርጎ ያ እግዚአብሔርን ያመለከ የሚመስልበት ዘመን ስለነበር እግዚአብሔር የሚያጠናበትና ወደ ቀደመው ነገር እግዚአብሔር ወዳዘጋጀው ነገር ሕዝቡን የሚመልስበት ሰዓት ስለነበረ እግዚአብሔር ብዙ ነገሮችን በዛ ውስጥ አከናውኗል። ነህምያ ያለቅስ ነበር አይደል? በሰማ ጊዜ ስለ ምድሪቱ፣ ስለ ኢየሩሳሌም መፍረስ፣ ስለ ሕዝቡ ጉስቁልና በሰማ ጊዜ ምዕራፍ 2 ቁጥር 20 ላይ ምዕራፍ 1 መነሻው ላይ ሰዎች ሲመጡ ሰማሁኝና ጠየኳቸው አለ። ከጠየኳቸው በኋላ ስለ ምድሪቱ ስላለችበት ሁኔታ፣ ስለ ሕዝቡ ጉስቁልና ነገሩኝ። ከዛ በኋላ ሀዘንተኛው ሆንኩ አለ። ግን ብዙ አልቆየም። ወደ ምዕራፍ 2 ላይ ይመጣና እግዚአብሔር በንጉሱ ፊት ሞገስ ከሰጠውና ወደ ምድሩ ከመጣ በኋላ አንድ ነገር አደረገ። ሰበሰበና እነዛን የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የሚያውቁትን ወገኖች ሰበሰበና ምንድነው ያለው? ራሱን ትምክህት አላደረገም። ዙሪያው የተሰበሰቡትንም ያው በብዙ ነገር የቆሰሉ ናቸው። ግን አንድ ነገር እንደ መፈክር አወጣ። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ክብር ለእግዚአብሔር ይሁን። ይሄ ቃል ጉልበት ሆነ። ይሄ ቃል የሚያነሳሳው ሆነ። እሱም ብቻ አይደለም፣ ሌሎችንም ጭምር። ከዛ በኋላ ብዙ ነገር ሆነና የሚቀጥለው ምዕራፍ ላይ ሲመጡ እናውቃለን እንዴት ድምዳሜ እንዳገኘ። በ50 ምናምን ቀን ውስጥ ያ ሁሉ ፍርስራሽ ቦታ ይዞ እግዚአብሔር ስራውን እንዴት አድርጎ እንዳከናወነ እናውቃለን። የሆነ ዜናን እሰማ ነበረ እና አሁን በቅርብ በነበረው ጦርነት፣ የመካከለኛው ምስራቅ ጦርነት ላይ ታውቃላችሁ ጋዛ እንዴት እንደፈራረሰች አይደል? እንዴት እንደፈራረሰች ዓርብ ዕለት የወጣው መግለጫ ግን የሚናገረው ከዚህ በኋላ አሁን ስለ ጦርነት ላይወራ ይችላል። እዛ ምድር ላይ ስለ ረሃብም ብዙ ላይ ያስቸግር ይችላል። ነገር ግን ጋዛ ውስጥ ያለውን ፍርስራሽ ነው ያለው። ጋዛ ውስጥ ያለውን ፍርስራሽ አንስቶ ለመጨረስና ሌላ ግንባታ ለመጀመር በትንሹ ለቀላል ግንባታዎች 7 ዓመት ይፈልጋል። ከዛ በኋላ ግን ሙሉ ለሙሉ የጠራ ነገር ለማግኘት ከ50 እስከ 70 ዓመት ያስፈልገዋል ጋዛን ለማስተካከል። ኢየሩሳሌም እንዴት ፈርሳ ነበር ይነግረናል አይደል? የነህምያ መጽሐፍ እንዴት ፈርሶ እንደነበረ የእግዚአብሔር እጅ ባይሆን ኖሮ፣ የእግዚአብሔር አሰራር በዛ ውስጥ ክንውንን ባይሰጥ ኖሮ በ50 ምናምን ቀን ውስጥ ያ ዙሪያ ተሰርቶ እንደገና ወደ መስዋዕት ያ ትውልድ ይመለስ ነበረ? ሊሆን አይችልም። የእግዚአብሔር አሰራሩ ልዩ ነው። ያ በዛ ዘመን የሰራ እግዚአብሔር አምላክ ደግሞ ዛሬ በዚህ ዘመን የኛ አምላክ ነው። ስለዚህ አንጠራጠር፣ ስለዚህ አንፍራው። ልክ ነው። በእኛ ግምት በትንሹ 7 ዓመት በትልቁ ደግሞ ከ50 እስከ 70 ዓመት የሚፈጁ ብዙ ነገሮች አሉ። ነገር ግን ቃል ብቻ ሲናገር እሱ ነገሮቻችን ስፍራ ይዛሉ። ክብር ለእግዚአብሔር ይሁን። አትፍሩ። ስለምፈራ ነው ይሄን የምላችሁ። በእናንተ ፊት ቆሜ ከተናገርኩ ነገ ይሄ ቃል ስለሚወቅሰኝ ፍርሃቴ ሊወድቅ ይችላል። ምክንያቱም በእግዚአብሔርና በሕዝቡ መካከል መናገር ከባድ ነው። ትናንትና ደግሞ አንድ ነገር ተነግሮ ነበር። ማስተማር ከባድ ነው አይደል? መስበክ ቀላል ነው። ምክንያቱም ኃላፊነቱን ሰባኪውና
ስብከቱን ሐሳቡን የሰጠው እግዚአብሔር ብቻ ናቸው የሚያውቁ። ማስተማር ከሆነ ግን ሁሉም እጁን ያነሳና ይጠይቃል። በተለይ እነ ኤርሚ ባሉበት ማስተማር በጣም ከባድ ነው። ምክንያቱም ካህናቶች አይደሉ፣ ብዙ ነገር ይጠይቃሉ እንደ ካህንነታቸው። ስለዚህ አሁን ምን ልላችሁ ነው የምናገረው ቃል እኔንም ከዛ እንዲያወጣኝ ስለምፈልግ ነው በእናንተ ፊት እንዲምላችሁ እንጂ እኔ በርትቼ ጠንክሬ እንደዛ እንዳታስቡ። ነገር ግን የሚያስፈራሩኝ ነገሮች እንዲወድቁ ስለምፈልግ 7 ዓመትና 70 ዓመት ወይም 50 ዓመት ይፈልጋሉ የምላቸው ነገሮች ሁሉ እግዚአብሔር ሲናገር በቃሉ ኃይልና ብርታት በዛ ውስጥ መንፈሱ ሕይወት በሚሰጠው ነገሮችን በቅርብ ሰርቶ እንዲያይ ስለሚፈልግ ለእኔ ብቻ አይደለም፣ ለወንድሞችና ለእህቶች፣ ለእግዚአብሔር ጉባኤ ላለንባት ምድር ስንወጣ ደግሞ እግዚአብሔር ለሚልከን ከምስራቅ አፍሪካ ጀምረን ለምን ሄድበት ለዛ ራእይ ታድሶ እንዲፈጥር ለእግዚአብሔር ክብር ይሁን። ይችላል እግዚአብሔር። ስለዚህ በዚህ አይነት ሁኔታ ከተከናወነ በኋላ እዛው ደግሞ መጽሐፈ አስቴር ላይ ሌላ አዋጅ ወጣ አይደለ? የሚቀጥለው ምዕራፍ ላይ አዋጅ ወጣ። ያ ምንም ያላደረገ ምንም የማያውቅ ሰው መልካም ነገር ባደረገ በንጉስ የተረሳ መልካም ነገር ባከናወነ በንጉስ የተዘነጋ ሰው እንዲወድቅ እንዲጣል። ምክንያቱም ስደተኛ ነው እሱ፣ አምላኩ እግዚአብሔር ነው። ጉዳዩ ሁሉ ወደሱ የሚመጣው ከእግዚአብሔር የተነሳ ነው። ጉዳዩ ሁሉ ለእርሱ የሚመጣውም ከእግዚአብሔር ስለሆነ ያ የተጣለ መርዶክዮስ የተባለ ሰው በሱ ምክንያት እንደገና ደግሞ ምድሪቷ ብትሰራም እዚህ በስደትና በምርኮ ያለው ህዝብ እሱ ብቻ አይደለም ከእሱ የተነሳ ይላል አይደለ? በስንት ሀገሮች? በ127 ሀገሮች ያለው ምክንያቱ እሱ ይሁን እንጂ ከዛ በኋላ የእግዚአብሔርን ህዝብ በሙሉ ከህንድ ጀምሮ እስከ ኢትዮጵያ ነው የሚለው አይደል? ክፍሉ 127 ሀገሮች ይላል። እንግዲህ እነማን እንደሆኑ አይታወቅም፣ ግን እነዚህን ሀገሮች ሁሉ ያሉ አይሁድ እንዲጠፉ ከማ የተነሳ ከአንድ ሰው የተነሳ ምን አድርጓል? እሱ በአምላኩ ታምኖ የተኛ ሰው ነው። የተኛው ደግሞ እኮ የከበረ ስፍራ ላይ የተቀመጠው የከበረ ስፍራ ላይ አይደል? በንጉስ በር ላይ ምናልባትም ሌሎችም እኮ እንትን የሌላቸው ጠባቂ የሌላቸው እንስሳት የሚመላለሱበት ስፍራ ላይ ነው የተኛው። ስለዚህ ያ ሰው በዛ ቢተኛ ምን ያስቀናል? ግን እዛ ስፍራ ቢተኛ እሱ ሳይሆን ከእርሱ ጋር ያለው አምላክ በሌሎች ፊት ሞገስ ይሰጠው ነበርና በንጉስ ፊት የሚወጣው የሚገባው ያ ሰው ለምንድን ነው እሱ ብቻ የማይሰግደው? ለምንድን ነው እሱ ብቻ ክብር የማይሰጠው በሚል ሐሳብ ከእሱ የተነሳ እሱን ብቻ አይደለም ለበቀል በ127 አገር ላይ ይህንን አዋጅ አስነሳ። ነገር ግን ያው እንዲህ ዝርዝር እንዳልገባ ብዙን የመጽሐፍ ቅዱሱን ሐሳብ እንረዳዋለን የሚለው ነገር ስላለኝ ነው ዝም ብዬ አጠቃላይ ነገር የምናገረው። ያ የሱ የሞት ሐሳብ መርዶክዮስን ለክብር ህዝቡንም ለምስጋና የሚያቀርብ ጉዳይ ነበርና ጊዜው ሲደርስ ምን ሆኗል? ነገሩ ተገልብጧል። ነገር ተገለበጠ ነው የሚለው። አዋጅ ተገለበጠ ይለዋል። በጣም የሚገርም ክፍል አለው። ለማስገደል የተዘጋጀው ሃማ ምንድን ነበር ያደርግ የነበረው? ሊያስገድለው ያለው የዛን ሰው በንጉስ ፈረስ ላይ አስቀምጦ ያንን ሰው ንጉስ ለሚወደው እንዲደረግለታል እያለ ከተማውን መዞር ነበረበት። ዘግይቶ ነበር አይደለ? ሃማ በንጉስ በር ላይ መውደቁ፣ የእስራኤል ህዝብ መበተኑ፣ በዛ ላይ ደግሞ ሀገራቸው መቃጠል፣ ሀገራቸው ውስጥ ተሰራ እንደገና እነሱ ላይ የሞት አዋጅ መምጣት፣ እነዚህ ሁሉ ነገሮች ለምን መልካሙ ነገር ለምን ይዘገያል? ሃማ በሰራው ስራ ባደረገው ነገር ተዘንግቶ ነበር አይደል? እግዚአብሔር ሊያስበው ሲፈልግም ምንድነው ያደረገው? ንጉሱን እንቅልፍ ነሳው ነው የሚለው። ስለዚህ ከዚህ ነገር የተነሳ እግዚአብሔር መልካሙን ነገር ያዘገየው ሃማ እንዲከብር ብቻ አይደለም። በ127 አገር ውስጥ ያሉ እነዛ አይሁዳውያን በሙሉ የእግዚአብሔር ህዝብነታቸውን ነፃነታቸውን እንዲያገኙና የእግዚአብሔር ህዝብ ሆነው እንዲቀጥሉ ምክንያት አድርጎ አስነስቶታል። ስለዚህ የመዘግየቱ ጉዳይ ቁልፉ ያ ነበር ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የሚዘገዩ ነገሮቻችንን እያሰብን እንቆያለን። ወደ ማጠቃለያው
አሁን አንድ ነገር እናያለን። መጽሐፍ ቅዱስ ሲጠና ከአዳም ጥፋት እስከ ክርስቶስ ስንት ዘመን ነው ይላል? አጥኞቹ ነው አይደል የሚገምቱት? 5500 ለዛ ይባላል። ስለዚህ እኛ እንድንታሰብ ስንት ዘመን ተጠብቋል ማለት ነው? ምን ጥያቄ የለው። 5500 ዘመን ተጠብቆ ነው አይደል ጌታ ኢየሱስ ክርስቶስ የመጣው። ከዛ በኋላ ደግሞ ጌታ ኢየሱስ ክርስቶስ ከሄደ በኋላ እኛ አሁን 2018 ላይ አለን በእኛ እንኳን አቆጣጠር። ጌታ ኢየሱስ ክርስቶስ ዳግመኛ ባለመምጣት ስንት ዘመን እየጠበቀን ነው? 2018 ዓመት እየጠበቀን ነው። በጌታ ኢየሱስ ክርስቶስ አጀንዳ ውስጥ እኛ ነበር ማለት ነው። እኛ አለን ማለት ነው። ገና እሱ እስኪመጣም ያለ ፍጥረት ሁሉ ያያል። ከ5500 ዘመን በኋላ ነው እኛም የታሰብነው። አልዘገየም። 5500 ዘመን ለአዳም ተስፋ ተሰጥቶት ሲወጣ እንደዛ አልነበረም የሚመስለው። ነገር ግን የወደቀውን በማንሳት ሂደትና ሰማይ ምድርን የቃተተበት መቃተት እንዲህ የዘገየ ነበር። የቀደሙት አባቶች ስለዚህ እኛ ስለምንኖርበት ዘመን የተናገሩት ብዙ ነገር እንደነበረ መጽሐፍ ቅዱስ ይነግረናል። በርቀት አይተው ናፈቁት ይለናል መጽሐፍ ቅዱስ። አንዳንዶቹ ተሳልመውት አለፉ ይላል። እግዚአብሔር በዚያን ጊዜ ምን ይል ነበር? እነሱ ናፍቀው ቃተው ባለፉበት ሰዓት ጊዜ ገና አልደረሰም ይል ነበር አይደለ? ጊዜ ገና አልደረሰም ነበር። በኋላ ግን ገላትያ የሚነግረን ነገር አለ አይደል? ገላትያ በተለይ ምዕራፍ 4 ቁጥር 4 ላይ የሚነግረን ስለነበርንበት ሁኔታ ይሆንና ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግም በታች ያሉትን ይዋጅ ዘንድ። ለእግዚአብሔር ክብር ይሁን። በዚህ ሁኔታ ነው እኛ የተገኘነው። እነዛ ናፍቀው ነበር፣ እነዛ ቃተው ነበር፣ እነዛ ሽታውት ነበር። ነገር ግን በርቀት አዩት፣ ጎበኙት ይላል። ተሳለሙት፣ ከርቀት አይተውት እነሱ አለፉ። ነገር ግን ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ። በዛ ውስጥ እግዚአብሔር እኛን ይጠብቅ ነበር። እግዚአብሔር ነበር። ለነዛ ግን ዘግይቶ ነበር። መልካም ነገር ነው እግዚአብሔር የሰጠው ተስፋ፣ መልካም ነገር ነው እግዚአብሔር የነገራቸው። ነገር ግን እግዚአብሔር ዘግይቷል። ስንት ቁጥሩ እንደዛው አሁን እንዳልነው 5500 ዘመን ከባድ ነው። እሱም ከመጣ በኋላ ብዙ ነገሮች ሆነዋል። ጌታ ኢየሱስ ክርስቶስ ከመጣ በኋላና የእኛን ስራ እስኪሰራ ድረስ አንዳንድ ሁኔታዎች ተካሂደው ነበር። በተለይ እዛ ሉቃስ 24:21 ላይ አንድ ሐሳብ አለ። እኛ ግን እስራኤልን ቢቤዥ ያለው እሱ ነበር ብለን ነበር ብለው ሐዋርያቱ በድካም ወደ ኤማሁስ እየሄዱ የሚናገሩት ንግግር አለ። መጣ እሱ፣ እኛ ተይዘናል በቅኝ ግዛት። ከዛ በኋላ እሱንም ተስፋ ያደረግነው ሞተ። ከሞተም በመቃብር ከተዘጋ 3ኛ ቀኑ ነው። በድካም ጉዳዩ በሞትና በመቃብር ተዘግቷል። እኛ እስራኤልን ይቤዣል ብለን ተስፋ አድርገነው ነበር። የራሳቸውንም ህይወት ተመለከቱ። በትንሹ እያንዳንዳቸው 3 ዓመት ህይወት ዋጋ ከፍለዋል። ስለዚህ እኛም ይሆናል በሚል ሐሳብ ካየነው ከሰማነው እነዛ መጀመሪያ ዮሐንስ 2 ላይ ከተአምራቱ የተነሳ በእርሱ ያመኑ ሐዋርያት ናቸው፣ አልተለወጡ። እንደዚህ ያለው ነገሩ ሁሉ በሞት ተዘጋ፣ ተስፋ አድርገነው ነበር። እነሱ በዓለሙ የህይወት ስርዓት ተመለከቱት፣ የክርስቶስን ማለፍ፣ የክርስቶስን መሞት። ነገር ግን እግዚአብሔር ዘግይቶ መልስ አድርጎ ያመጣው ነገር የሞትን ስርዓት የሚቀይር ነበር። ማንም ሞትን አሸንፎ የሚነሳ አልነበር። ቢነሳም ተመልሶ የሚሞት ነበር።
የምናያቸው በነቢያቱም የተደረጉት ለምድር አዲስም መልክ የሚሰጥ ነበር። የዘገየው ነገር ሲመጣ ሞት በሌላ ጉዳይ አልተቀጣም፣ በራሱ በሞት ተቀጣ። እንዴት ስንል ክርስቶስ ሞተና ሞትን አሸነፈ። ስለዚህ ሞት የተቀጣው በሞት ነው። ሽንፈት ድል የሆነበት ድካም ብርታት ሆኖ ዛሬ ላይ እኔና እናንተ የቆምንበት አቅም የተገኘው እዛ ጋር ሐዋርያቱ ዘገየ ባሉት፣ ነገር ግን እግዚአብሔር መልካም አድርጎ ነገሮችን በለወጠበት በክርስቶስ ኢየሱስ ሞትና ትንሣኤ ነው። እንደቀደመው ዘመን ውጊያ ቀስትና ፍላጻ አይደለም ሞት እንዲሸነፍ ያስፈልገው። ሞት እንዲሸነፍ ሞት አስፈለገ። ኢየሱስ ክርስቶስ የእግዚአብሔር ዋናና የፍጻሜው ዓላማ ሆኖ መጣ። ስናየው ዘመኑ ዘግይቷል። በተለይ ዋጋ ላይ ከፈሉ ስለነዛ በቀደመው ኪዳን ውስጥ ለነበሩት ቅዱሳን ሐዋርያትና አባቶችና ነገስታት ዘግይቷል። ልክ ነው። ግን ቢዘገይም የመጣው ተስፋ እኛንም የሚጠቀልና የእግዚአብሔር ዋና ዓላማ ሆኖ በምድር ሁሉ ላይ እንዲገለጽ የሆነበት ነገር ነው። ስለዚህ ወደ ራሳችን ሐሳብ እንመጣለን። አሁን መነሻችን ላይ ተነጋግረን ርዕሳችን ምንድነው? መልካሙ ለምን ዘገየ? መልካሙ ነገር፣ መልካሙ ጉዳይ ለምን ዘገየ? ስለዚህ አሁን ወደ አንድ ነገር እስቲ እንምጣ። ህይወታችንን ምናልባት አሁን ቅድም ስንነጋገር መልካም ብለን የያዝነው ሁላችንም ከእግዚአብሔር ጋር ያለ አጀንዳ ይኖራል። ምንድነው የህይወታችን መልካም ነገር ግን የዘገየ፣ የመንገዳችን መልካም ነገር ግን የዘገየ፣ የአገልግሎታችንና የምድራችን መልካም ነገር ግን የዘገየ፣ የምንጠብቀው መልካሙ ጉዳይ ለምን ዘገየ? አንዳንድ ፍንጮችን ምናልባት ያየናቸው ክፍሎች ሊሰጧችሁ ይችላሉ። ግን ጌታ ለመስራት እሱ ሊሰራ መዘጋጀታችንን ይጠብቃል። እዛ ጋር በምንድን ነው የሰራው? እንደ አይሁድ ልማድ የተዘጋጁ ወይም የነጹ 6 ጋኖች ነበሩ። ስለዚህ ለስራው እጅግ ቀላሎች ነበሩ ማለት ነው። ስለዚህ አሁን ወደ ህይወታችን እንመለከታለን ማለት ነው። እንዳይሰራ ምናልባት የከለከለ ነገር ሊኖር ይችል ይሆን? ዛሬ የምናያቸው ነገሮች አሉ አይደለ? ዛሬ የሚከናወኑ ክንውኖች ለሌላው እኮ ደስታ ይሆናሉ፣ ለሌላው ሰላም ሊሆን ይችላል። ጊዜያዊ ደስታ፣ ጊዜያዊ ሰላም ሊሰጡ ይችላሉ። አንዳንዱም እንደ ፌስቲቫል ሊያይ ይችላል። የኛ ግን እኮ ሸክም ነው፣ የኛ ግን መቃተት ነው፣ የኛ ግን እኮ እንባ ነው። ያንን ስናይ አይደለ መቼም እዚህ ውስጥ የሚፈርድና የጨከነ ልብ ያለው ማንም የክርስቶስን ነገር የተረዳ የእግዚአብሔር ወይም የጌታ አገልጋይ አለ ብዬ ስለማልደፍር ስለማላምነጭ። ምክንያቱም ቀድሞ የነበርንበትን ህይወት ያንን ህይወት የሚጓዙ ዛሬ ብዙ ወንድሞች አሉ፣ ብዙ እህቶች አሉ፣ ብዙ እናቶችና ብዙ አባቶች አሉ፣ ብዙ የከበሩ አገልጋዮች አሉ በሰዎች ፊት። ስለዚህ ዛሬን እንኳን ስናስብ እግዚአብሔር መልካም ነው ብሎ ለምድር የሰጠው ተስፋ ለምን ዘገየ? እግዚአብሔር ለምንድን ነው ዝም ያለው? ምድርስ ያለችበት ሁኔታ እንዴት እናየዋለን? መቼም ብዙ ነገሮቻችን እኛን ከህይወታችን ያወጣናል አይደል? የራሳችን የሆነውን ነገር በጌታ እጅ ላይ ጥለነው ወደ ሌላው ነገር ነው የምንሳብ። ምክንያቱም ያ ከጌታ የተቆረሰልን ዓላማ ስለሆነ የህይወት ዓላማ ስለሆነ ያንን ስለተካፈልን ብዙ ነገሮቻችን የኛ አይሆንም። አሁን በተለይ ጌታን ካወቅን ይልቁን በሱ ከታወቅን በኋላ ነገሮቻችን ያ አይሆንም። ስለዚህ የእግዚአብሔር መልካሙ አጀንዳ ለምን በምድር ላይ ዘገየ? ለምን በቤተክርስቲያን ላይ ዘገየ? ለምን በምናገለግለው አገልግሎት ላይ ዘገየ? የግል ህይወታችን እንዳለ ሆኖ በእርግጥ ያልኳችሁ ጌታ የሚፈልገው ነገር አለ ከህይወታችን። የተዘጋጀ ማንነትን እሱ ይፈልጋል። ለስራው የተመቸ ማንነትን እሱ ይፈልጋል። ለዛ እኛና ጌታ መስማማት ብቻ ነው የሚጠበቅብን። ከዛ ውጭ ግን ጌታ የሚሰራቸው ነገሮች አሉ። የዘገዩት ነገሮች ሲመጡ የመጀመሪያው ያው ጌታ እንደሰራበት እንደዛ በተአምራት ነው የሚመጣው። በእኛ ህይወት እንዲሁ አይመጣም። የኛ ህይወት ሲገለጥ እኛ ከምንጠብቀው ጌታ እንደመጣ እናውቃለን።
ነገር ግን ለሌላው ተአምራት እንደሚሉት ይሆናል። ክብር ለእግዚአብሔር ይሁን። ምክንያቱም ይመጣል ጌታ። አሁን በምንላቸው ነገሮች ላይ ጌታ ይመጣል። ዘግይቷል? በፍጹም ጊዜውን እየሞላ ነው። እሱ ወደ ፍጻሜ ይቸኩላል አይደል የሚለው መጽሐፍ። ወደ ፍጻሜው እየቸኮለ ነው። ይመጣል። ሲመጣ ግን እንዲሁ መምጣት አይፈልግም ጌታ። ምናልባት የወደቅንበት ቦታ ይኖራል። ምናልባት የተናቅንበት ነገር፣ ምናልባት የተነቀፍንበት ነገር ሊኖር ይችላል። ግን ጊዜው ሲሞላና ያ ሁኔታ ሲሆን ጌታ ተአምራትን ማድረግ ስለሚፈልግ በእኛ ህይወት፣ ምክንያቱም ልጆቹ ነና፣ በልጆቹ ህይወት ይህን ማድረግ ስለሚፈልግ የመጀመሪያው ነው። ሁለተኛ በዛ ክብር ውስጥ ብቻውን መታየት የሚፈልገው ማን ነው? ጌታ ብቻ ነው። የኛ ማንነት እንደዛ ነው። አንዳንዴ ይዘገይና ማንነታችን የያዝነው አቅም ሁሉ እስኪሟጠጥና ነገሮች ሁሉ ስፍራ እስኪለቁ ጌታ ይጠብቃል። ነገሮች ሁሉ የሉም ብለን እጆቻችንን በሰጠንበት ጊዜ እሱ ይመጣል። በዛን ሰዓት ነገሮቻችን፣ ጉዳዮቻችንን ክንውን እንዳልሰጧቸው ስለምናውቅ ክብሩን ጠቅልሎ እሱ ይወስዳል። ክብር ለእርሱ ይሁን። ያ ይሁንልን። የኛ እጆች ሰርተው 50-50 እኛና ጌታ ብለን ከምንቆም በባዶ እጃችን እሱ መጥቶ ሌላው ተደንቆ እሱ ከብሮ ብና ያ ለኛ ክብር ለእግዚአብሔር ይሁን። ሌላ እነዛ ጉዳዮች ክንውን ሲያገኙ ከዛ ክንውን የተነሳ ምን ይሆናል? በክርስቶስ የሚያምኑ ይገኛሉ። እንደዛ አይደል የሆነው? ደቀ መዛሙርቱ በማን አመኑ ይለናል? በጌታ አመኑ። ተጠርተዋል፣ አያውቁትም፣ ዝም ብለው ይከተላሉ። ነገር ግን ያ ሲሆን አው እሱ የጠራን በትክክልም ያ የምንጠብቀው መሲህ ነው በሚል ነገር ጉዳዮቻቸውን ሁሉ ከሱ ጋር ያው መጨረሻ ያለው ውጣ ውረድ ቢኖር፣ ስለዚህ እኔም ወንድሞችና እህቶችም ዛሬ የምንላቸው የምናስባቸው ከጌታ ጋር ኪዳን ሆኖ የተሰጡን የምንጠብቃቸው ብዙ መልካም ነገሮች አሁን እንዳልነው ከህይወታችን ባለፈ በአገልግሎታችን የምንጠብቀው ነገር አለ። ጌታ ለምን በዚህ መልኩ አይሰራም እያል ብዙ ዘመን አልቅሰናል። በዛ በምንጠብቀው መልኩ ማለት ነው። ለምን ይሄ ጉዳይ እኛ የጌታ እንጀራ ልጆች ነን ወይ ብለን ጌታን የወቀስንበት፣ ከጌታ ጋር የተነጋገርንበት፣ ነገር ግን ዛሬ ያንን እኛ የምንፈልገውንና ቀድሞውን የተቀበሉ እነዛ የቀደሙ ወንድሞቻችንና እህቶቻችን ያንን በአግባቡ ይዘውታል። ያንን በትክክል ይጠቀሙበታል። ያለ እግዚአብሔር ክብር ለሰዎች መዳንና ለቤተክርስቲያን መስፋት ሆኗል ነው። ዛሬ ብዙዎች ስለ ቤተክርስቲያን ሲነሳ የሚፈሩበት ሁኔታ አለ። ከምኑ የተነሳ? እግዚአብሔር ከሚሰራው ስራ የተነሳ ይሄ እግዚአብሔር ስራ ነው፣ ይሄ የሰው ስራ ነው ብለው በጥርጣሬ የቆሙበትና አንዳንዶች ከቤተክርስቲያን እርቀው እራሳቸውን በግል ከጌታ ጋር ባለን ግንኙነት ይበቃናል ብለው የቆሙበት ሁኔታ ስላለ ምናልባት የጌታ በዛ ሁኔታ በእኛ አገልግሎት ውስጥ አለመገለጡ፣ መቆየቱ፣ የመዘግየቱ ነገር እኛም ብቻ አይደለም፣ እኛን ሊጠቅምን ሌሎችን ሊያድን ይችላል። ምናልባት ቀድሞ ከዚህ ሐሳብ ተቀብለው የደከሙ ያለ አግባብ የተጠቀሙ እነሱንም ለማደስ የሚረዳ ነገር በእኛ ህይወት ውስጥ ማከናወን ፈልጎ ይሆን? እንደዛም እንየው። ምክንያቱም ትናንትና በተለይ አንዲት ትልቅ እህት ምናልባት 60 እና 70 ውስጥ ያለች በእድሜ በዛው ከጎጃም ምድር የወጣች ፓስተር ነች። የደርግ ጊዜ ፓስተር የምትናገረው ነገር ነበር ስሰማት። ምናልባት አንዳንዶቻችሁ ሰምታችሁ ሊሆን ይችላል። በዘመኑ ስላለው ቤተክርስቲያን በቃ ፈርተን ተገልለን ራሳችንን አውጥተን ቁጭ ብለናል። ተጠንቀቁ። በቃ የምትናገረው ምንም ጠብ የሚል ነገር የለም። ተጠንቀቁ። አብዛኛው ስራ አሁን ድግምትና ሟርት እየሆነ ነው። እማ እኛ እናስጥላለን ብለን ብዙ የምንደክምበት ለተሐድሶ እንደገና በዚህ መልክ ራሱን ከጌታ በተቀበልነው ጸጋ በእንዲህ አይነት መልኩ ከመጣ ማን ያውቃል? እዚህ ላይ ግን አጥብቃ የምትናገረው አንድ ነገር አለ። ጌታ በዘመናት መካከል ቅሬታዎች አሉት። ቀጣዩ ዘመን ቅሬታዎቹ የሚወጡበት ዘመን ነው ትላለች። ስለዚህ ምናልባት በእንዲህ አይነት መልኩ እየተሻሸል ዛሬ የደረስንበት ነገር
በቅሬታነት ለዛ እያዘጋጀን ይሆን? እንደዛም እናስብ። ክብር ለእግዚአብሔር ይሁን። ስለዚህ የዘገዩት ነገሮች እንደዚህ አይነት ሁኔታዎች ናቸው። እንስማማለን ከጌታ ጋር? የዘገዩት ነገሮች ለመልካም ናቸው። አንስማማስ ምን አቅም አለን? ወዴት እንሄዳለን? ጌታ ይርዳን። ጸጋው ይብዛልን። እግዚአብሔር ይባርካችሁ። የእግዚአብሔር መልእክት ነው ብላችሁ ቁጭ ብላችሁ ስለሰማችሁ ይህ መልእክት ደግሞ በህይወታችሁ ትርጉምን ስለሚያገኝ በሁላችን ህይወት ትርጉምን ስለሚያገኝ ክብሩ ለጌታ ይሁን። አሜን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።